وتعالى لخطبة ويميترقى وصلاة يميترقى وصري كتاوجه كتسمى بهالا ሁሉም አማኞች ወደዛ እንዲቅጣጩ ከዛ በፊት ሙባህ የነበረውን የተፈቀደውን የሚቻልላቸውን ነገር ሁሉ እንዲያቋርጡ ያዘዘው ያ አዩሃ الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع እናንተ ያመናችሁ ሰዎች ሆይ ብሎ በኢማን ገልጾ ጥሪና ቀረበ እናንተ አማኞች ሆይ ይሄንን ጥሪ ስሙ እናንተ አማንያን ብሎ ከተጣራ አላህ Subhanahu Wa Ta'ala ወይም የሚያስተላልፈው ትእዛዝ አለ ወይንም የሚከለከለው ክልከላ አለ ለዛም አብዱላህ ኢብኑ መስዑድ አላህ Subhanahu Wa Ta'ala በቁርአን ውስጥ ያ አዩሃ الذين آمنوا ካለ فأرئه سمعك إما أمر تؤمر به أو نهي تنهى عنه ويمتعزز بس نجار الله وينم يمتكلك على نجار الله سلزي جورهن سط إلى الله سبحانه وتعالى زج يا أيها الذين آمنوا بلو ترين يا كربان كزام يهنت إزاز يسترالفات إذا نودي للصلاة من يوم الجمعة الصلاة تريك كربا بجمعة عندما يتوقعوا الجمعة كان تري ለሰላቱ ብቻ ሳይሆን ለኹጥባው ነው ምክንያቱም ከኹጥባውም በፊት ስለሆነ ኒዳኡ ጥሪው ከኹጥባ በፊት ነው እሱን ተከትሎ ወዲያው ኹጥባው ይኖራል ከኹጥባው በኋላ ሰላቱ ይከተላልና اذا نودي للصلاه من يوم الجمعه فاسعوا الى ذكر الله ودا الله ذكر ተሽቀዳደሙ ተሯሯጡ አላህን ለማውሳት የአላህን ذكر ለመስማት በዛ ለመመከር ለመገሰጽ لباچون لمالسلس لمملس فاسعوا الى ذكر الله وذروا البيع شياچن توال اقوموا كذا فيت مباح ነው ከዛ በፊት አላህ Subhanahu Wa Ta'ala የፈቀደላቸው የደነገገላቸው ነገር ነው وأحل الله البيع وحرم الربا اكتساب ማድረጋቸው ወይንም ደግሞ ሐጃቸውን ለመሸፈን ራሳቸውን ለመሰተር ታፉፍ ለማድረግ የሚያደርጉት ሳይ ሸርዓን የታዘዙበት አላህ Subhanahu Wa Ta'ala ያመላከተበት መልእክተኛው ያመላከቱበት ነገር ነው ሆኖም ግን የጁማዓ ዕለት ያቺ ጥሪ ከተደረገች በኋላ ያ ነገር መቋረጥ እንዳለበት አላህ ያዛል ወዘሩል በይዓ ከዛ ፊት ያዘዘው ትእዛዝ አለ ምንድነው ፈስአው ኢላ ዚክሪላህ ታኪድ ነው አምር አለ ነህይ አለ በአንድ ጉዳይ ላይ አስዐ ኢላ ዚክሪላህ ወደዛ ጥሪ መሄድ መሽቀዳደም ይህ ትእዛዝ ነው መሄድ አለባችሁ መሽቀዳደም አለባችሁ ትእዛዙን መፈጸም አለብን ማለት ነው ሌላኛው ደግሞ ወዘሩል በይዕ ክልከላ ነው ከተቃራኒ በዛን ሰዓት ላይ ወደ አላህ ዚክር ከመሽቀዳደም ከመሄድ ተዘናግታችሁ ሽያጭ ላይ ከተገኛችሁ አደጋ ነው ምክንያቱም ሌላ ደግሞ ክልከላ አለ ወዘሩል በይዕ አቁሙ የሚል ማለት ነው ትእዛዙን ማመጽ ክልከላውን መዳፈር ማለት ነው ትእዛዙ ምንድነው ፈስዐው ኢላ ዚክሪላህ ባለመሄድ አንድ ክልከላው ምንድነው ወዘሩል በይዕ ያንን ባለመተው ሁለት ነገር ማለት ነው ለዛ አላህ ጉዳዩን ያጠነከረ ያጠበቀ ይህንን ትእዛዝ ያስተላልፋል ከዛም فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون يا الله سبحانه وتعالى تأزاز ودسو ذكر بمرورات يسون ذكر لما الدامت ودم مساجدوች በመምጣት በመቅረብ قيد ተደርጎለታል ይህ ሰምህ ይህ ይስር የሆነ ሸሪዓ ይህ ጥበብን የተሞላ የሆነ ሸሪዓ ለነገራቶች ሁሉ ገደብ ወሰን ልክን አድርጎላቸዋል ሄደዋል አላህ Subhanahu Wa Ta'ala ወደ አላህ ዚክር አዳምጡ የዛንን ቀን መውዒዛ ሰላታችሁንም ስገዱ ከሰገዳችሁ በኋላ ፈንተሽሩ ተበተኑ አለ وليس الامر هنا امر ايجاب
የግዴታ ትእዛዝ አይደለም ትእዛዙ ኢነማ አምሩ ኢርሻድ የማመላከት ትእዛዝ ይሉታል። ያ ማለት ምን ማለት ነው? አንድ ሰው ጁሙዓ ከተሰገደ በኋላ የግድ ዋጅብ ነው ገበያ መውጣት አለበት አይባልም። ኢነማ ኢርሻድ አላህ እያመላከተ ነው ተፈቅዶላችኋል እያለ ነው። ከዛ በኋላ ፈኢዛ ቁዲየት ሰላህ ፈንተሽሩ ፊል አርዲ ወብተጉ ሚን ፈድሊላህ ከአላህ ሱብሓነሁ ወተዓላ ትሩፋት ፈልጉ። የሰው ልጆች የሚያደርጉት ሳይ ርዝቅን ፍለጋ የሚሮጡት ሩጫ ሰበብ ነው። የሚያገኙት ነገር የአላህ ትሩፋት ነው፣ የእሱ ፈضል ነው። አላህ የጻፈላቸው አላህ ያስቀምጠላቸው ነገር አለ። እንደ ሰበቡ አላህ ሱብሓነሁ ወተዓላ የሰጣቸውን ነገር ይዘው ይመጣሉ። ነገር ግን ሰበብን በማስገኘት አላህ አዟቸዋል፣ ወደዛ ሰበብ አመላክቷቸዋል። ሻሂዳችን ወደዚህ የወሰደው ምንድነው? ያቀረብነው ጥያቄ ነበር። እሱ ምንድነው? የዛሬ የጁምዓ ኹጥባ መውዱኡ ምን ነበረ? ስለምን ነበር የሚያጠነጥነው? በምን ጉዳይ ዙሪያ ነበር የሚለው ነው። ናም ያንን ነገር ትኩረት ሰጥተን ተራርተን ተገንዝበን ምን እንደሆነ የታዘዝንበትን ነገር ልንታዘዝበት፣ የተከለከልንበትን ነገር ልንከለከልበት፣ ልንመከር ልንገሰጽበት ነውና እንዲሁ ሑዱር አድርገን ቀልባችን እዛ ቦታ ላይ ሳይገኝ ልባችን ሌላ ቦታ ላይ ሆኖ አካላችን ብቻ ተገኝቶበት የምንወጣ ከሆነ ዓላማውን አላሳካንም ማለት ነው። የተፈለገውን ነገር አላስገኘንም ማለት ነው። ከጁምዓ ኹጥባ መውዒዛ ነው። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ተከታታይ ጁምዓዎችን ተዕጢል ስለሚያደርግ ሑዱር ስለማያደርግ አካል ሲናገሩ ምን ያሉት? ለየንተሂየነ አቅዋሙን አን ወድዒሂሙል ጁሙዓት አው ለየኽቲመነ አላሁ ዐላ ቁሉቢሂም ثم ليكونن من الغافلين تحذير ነው። ለየንተሂየነ ይከለከላሉ፣ ይከልከሉ እንደማለት ነው። እነዛ ሰዎች አንወድዒሂሙል ጁሙዓት ጁሙዓን የሚተው የሆኑት ጁሙዓን ከመተው በተከታታይ ለጁምዓ ኹጥባ ቦታ ካለመስጠት በጅህልና ምክንያት አንዳንዴ በዚህችው ዓለማዊ ህይወት በዛ እንቅስቃሴም ሙሉ ለሙሉ ራስን በመስጠት ለጁምዓ ኹጥባ ቦታን አለመስጠት፣ ትኩረትን አለመስጠት፣ የሚፈለገውን መቅሰድ አለመረዳት፣ አለመገንዘብ ወይንም ደግሞ እንዲሁ ዝም ብሎ ብቻ ሄዶ ሰላቱን ሰግዶ መምጣት የመጨረሻ ጠባብ የሆነችው ሰዓት ላይ ወጥቶ ጠባብ የሆነችው ሰዓት ላይ ሱቁን ዘግቶ ከሰላትም አንድ ረካ የሚደርስበት ብዙ ሙስሊሞች እንደዚህ የሚያደርጉ አሉ። ይሄ ወደ መስጂድ ከሄደ ማለት ነው። የማይሄድም ይኖራል። ናም ረሱል ሰለላሁ ዐለይሂ ወሰለም ከዚህ ድርጊት እያስጠነቀቁ ምን አሉ? ለየንተሂየነ አቅዋሙን አን ወድዒሂሙል ጁሙዓት አው ለየኽቲመነ አላሁ ዐላ ቁሉቢሂም፣ ወይ አላህ ሱብሓነሁ ወተዓላ ልባቸው ላይ ሊያትም በተከታታይ ጁምዓዎችን ሲቀሩ ከጁምዓዎች ሲዘናጉ ልባቸው ላይ ይታተማል፣ ይታሸጋል፣ ይጋረዳል። አንድ ሰው ከመልካም ነገር በራቀ ቁጥር ከኸይር ነገር በራቀ ቁጥር ልቡ እየተሸፈነ እየተጋረደ ብርሃንን እያጣ ጨለማን እየተላበሰ ይመጣል። ምክንያቱም ቁርአን ሐዲስ ይህ ወህይ ኑር ነው፣ የልባችን ብርሃን ነው። አላህ ሱብሓነሁ ወተዓላ ኑር ብሎ እንደጠራው አው መን ካነ መይተን ፈአሕየይናሁ ወጀዐልና ለሁ ኑራን የምሺ ቢሂ ፊናሲ ከመን መሰሉሁ ፊ ዙሉማቲ ለይሰ ቢኻሪጅን ሚንሃ። ይህ ወህይ ቁርአን ሐዲስ ህይወትን የምንዘራበት ሩሓችን ነው። ወከዛሊከ አውሐይና ኢለይከ ሩሓን ሚን አምሪና ማ ኩንተ ተድሪ መል ኪታብ ወለል ኢማን ወላኪን ጀዐልናሁ ኑረን ነህዲ ቢሂ መን ነሻእ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም። ስለዚህ ይህንን ሩህ ባጣ ቁጥር አንድ ሰው ህይወትን እያጣ ልቡ ወደ ሞት እየቀረበ እንዲሁም ደግሞ ኑር ብርሃንን እያጣ እየጨለመ ይሄድበታል።
ይህንንም ዚክር ሰዎች በራቁት ቁጥር ከማዳመጥ በተቃራኒ ልባቸው የሚታተም የሚሸፈን የሚጋረድ የሚጠቆር ይሆናል ማለት ነው። ፊታን تغطي القلوب وتسودها بنشفنا يا تقرأ تعرض الفتن على القلوب كأرض الحصير عودا عودا فأي قلب أنكرها ونكتت فيه نكتة بيضاء وأي قلب أشربها نكتت فيه نكتة سوداء حتى تصير القلوب على قلبين. الشاهد والآخر أسود مربادا كالكوز مجخيا لا يعرف معروفا ولا ينكر منكرا إلا ما شرب من هواه بمعنى قول الله سبحانه وتعالى كلا بل ران على قلوبهم ما كانوا يكسبون. ذاك الرين الذي يعلو القلوب هو السواد والغطاء وهو العمى شفان قردوش تقرت እውርነት ነው የልብ እውርነት ማለት ነው ከذكر በራቅን ቁጥር የሚከተል የሚመጣ ثم لا يكونون من الغافلين አሉ ከዛም በኋላ ከነዛ ከዝንጎች ይሆናሉ ዝንጉነት መገለጫቸው የሆነ ማለት ነው አንድ ሰው ዝንጉነት መገለጫው ከሆነ ከባድ አደጋ ላይ ነው ያለው ናም ይሄንን ስል የፈለኩበት ምንድነው የሰው ልጅ ይዘነጋል የሰው ልጅ ይረሳል ይሄ ጠብዑ ነው ነገር ግን ሙሉ ህይወቱ መርሳት መዘንጋት ከአላህ ዲን ከአላህ ዚክር ከሆነ ከዝንጉዎች አላህ ዘንድ ከተጻፈና ከተመዘገበ ሐለካ ላይ ነው ያለው ማለት ነው ልክ አላህ እንዳላቸው እነዛ ሰዎች ለጀሃነም የተፈጠሩ የተባሉት የተዘሩ የጀሃነም ሰዎችን ስራ በመስራት ላይ ያሉ ወለቀድ ذرأنا لجهنم كثيرا من الجن والإنس لهم قلوب لا يفقهون بها لما لأنهم غافلون ولهم أعين لا يبصرون بها ولهم آذان لا يسمعون بها በልባቸው ኸይርን የማይረዱ በአይናቸው ኸይርን የማያዩ በጆሮአቸው ኸይርን ሐቅን የማይሰሙ እነዚህ ናቸው ዝንጎች ማለት ነው ከዛም አላህ ምን አለ ولهم آذان لا يسمعون بها أولئك كالأنعام بل هم أضل أولئك هم الغافلون እነዛማ እንደዚህ ናቸው ከዛም የባሱ ምንም ህመም የሌላቸው ለተፈጠሩበት ዓላማ ማለት ነው ወደ አላህ ዚክር ምንም አይነት መቅጣጫት የሌላቸው ማለት ነው እንደዚህ ሰዎች ናቸው ከዛም የጠመሙ አለ أولئك هم الغافلون الشاهد هذا هو እነዚህ ሰዎች ማለት ጋፊሎች ናቸው غفላ የመጨረሻ ደረጃ ላይ ከደረሰና የአንድ ሰው ሙሉ መገለጫው ከሆነ ይሄ ማለት ነው አይኑ ሐቅን የማይመለከት ጆሮ ሐቅን የማይሰማ ልቡ ሐቅን የማይረዳ እንደዚህ ሆ ማለት ነው ولقد مكناهم في الأرض ما لم نمكن لكم أو ولقد مكناهم فيما إن مكناكم فيه وجعلنا لهم سمعا وأبصارا وأفئدة فما أغنى عنهم سمعهم ولا أبصارهم ولا أفئدة من شيء إذ كانوا يجحدون بآيات الله وحاق بهم ما كانوا به يستهزئون دار الله سبحانه وتعالى ምንም አልጠቀማቸውም የተሰጣቸው የሰውነት ክፍል እውነታን ሊረዱበት ሐቅን ሊገነዘቡበት ሊሰሩበት የተፈጠሩበት ዓላማ ላይ ሊውሉበት የነበረው ነገር ማለት ነው غفላ መገለጫቸው ሆኗል سأصرف عن آياتي الذين يتكبرون في الأرض بغير الحق وإن يروا كل آية لا يؤمنوا بها وإن يروا سبيل الرشد لا يتخذوه سبيلا وإن يروا سبيل الغي يتخذوه سبيلا ذلك بأنهم كذبوا بآياتنا وكانوا عنها غافلين ባንቀጾቻችን ያስተባበሉ ከሷም ዝንጉ ይሆኑ በመሆናቸው ነው አለ አላህ Subhanahu Wa Ta'ala ተውፊቅን ያጣል አንድ ሰው እውር ከሆነ ልቡ ከተሸፈነ ብርሃንን ካጣ እውነታን የሚያይ ወደዛ የሚገራ አይሆንም ማለት ነው ናም ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ይሄንን ያሉት لينتهين أقوام عن ودعهم الجمعات أو لا يختمن الله على قلوبهم ثم لا يكونون من الغافلين يجمع حديثوش لا يندزيه تحذير الله نعم على الطريق نو تنبيه نو وإلا مقصودات من دنو يجمع خطبة مالت تلك هنا ملك تعالو أمانيوش زند يتدنك جبت تلاك هنا طباب الله ሳምንታዊ በሆነ መልኩ
ልባቸውን ተአሁድ የሚያደርጉበት ውስጣቸውን የሚያድሱበት ኢማናቸውን የሚከታተሉበት የሚኮተኩቱበት አረሙን የሚነቅሉበት የሚያስፈልገውን ነገር የሚሰጡበት እድገቱን የሚጨምሩበት እድገቱን የሚገታውን ነገር የሚያነሱበትና የሚነቅሉበት ወደ አኺራ ለሚያደርጉት የጉዞ ሂደት ስንቅ መታገዣቸው ነው። ለጉዞ የሚረዳቸው የሚያግዛቸው ያንን ስንቅ ባጡ ቁጥር እንደሚባለው ነዳጅ መንገድ ላይ ይቆማሉ፣ ይቋረጣሉ። ይህ ውስጣዊ ነው። ከዛም የተለየ የበለጠ ከዛም ጋር የማይገናኝ ማለት ነው። ማናውን መልእክቱን መረዳት ወሳኝ ነገር ነው ለማለት ያህል ነው። طيب ምን ነበር አለም موضوع ምን ነበር عندك مكي የሰለፎች ጎዳና መከተል ሰሃቦች ቀደምቶች ናቸው። طيب نعم የረሱል ሰለላሁ ዐለይሂ ወሰለም ሱና መከተል እንዲሁም ባልደረቦቻቸው የዚህ ኡማ ቀደምቶች السلف الصالح እነዛ በመልካም በኸይር ነገር ለኛ አርአያ የሚሆኑ መንገዳቸውን ይዘን የሄዱበትን ጎዳና ስንሄድበት ጀነት እንደምንገባ ቃል የተገባልን ሰዎች እነሱን ስለመከተል የነሱ መንገድ ስለመያዝ ወደ እነሱ መንገድ እንቲሳብ ስለማድረግ በዛ ዙሪያ የሚያጠነጥን ነበር። نعم الله سبحانه وتعالى መልእክተኛውን መከተል መልእክተኛውን መታዘዝ እሱን ከመታዘዝ ጋር አቆራኝቶ አውስቶታል። እጅግ በጣም ብዙ የሆኑ የቁርአን አያቶች ላይ ይህንን ታላቅ ጉዳይ ገልጿል። ከዛ በፊት ሸሃዳም ላይ ለሱ በብቸኝነት ስንመሰክር በመልእክተኛው መልእክተኛነት መመስከርን ወደ እስልምና የምንገባበት ኢማናችን የሚረጋገጥበት የሸሃዳው አንዱ ጁዝ ተደርጓል። شهادة لا إله إلا الله وشهادة أن محمدا رسول الله. رسول صلى الله عليه وسلم مكة رسول صلى الله عليه وسلم متازز الله متاززنا الله سبحانه وتعالى هننو قرص بهنو የቁርአን አያቶች አስቀምጦልናል። من يطع الرسول فقد أطاع الله ومن تولى فما أرسلناك عليهم وكيلا. መልእክተኛውን የሚታዘዝ በእርግጥም አላህን ታዟል። የአላህ ትእዛዝ ስለሆነ ማለት ነው። وما ينطق عن الهوى إن هو إلا وحي يوحى ከአላህ ዘንድ በሆነ ወህይ ስለሆነ የሚናገሩት ከአላህ Subhanahu Wa Ta'ala ዘንድ የሆነ መልእክት ስለሆነ የሚያስተላልፉት የአላህ Subhanahu Wa Ta'ala ፍርድ ስለሆነ የሚገልጹት። وقال سبحانه وتعالى قل إن كنتم تحبون الله فاتبعوني يحببكم الله. بلاش أنت محمد هاي أون الله سبحانه وتعالى يمتودت كهنا تكتلوا بلاش መልእክተኛውን መከተል የአላህን ውዴታ ማግኛ ታላቁ ሰበብ ነው። والله ورسوله أحق أن يرضوه إن كانوا مؤمنين. وأن أمانيوش كهونو اللهنا ملكتنيون لياسوددو يبلط يتكبانو وديتون كملكتنيون وديت قال الله سبحانه وتعالى قرانتو أوسع ሰዎች ከሚከተሏቸው አርአያ ከሚያደርጓቸው ሁሉ በላጩ የተሻለው አርአያ እሳቸው መሆናቸውንም ገለጸ። لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا بمالت لقد كان لكم برقتم لنا انت هنولاችኋል ተረጋግጦላችኋል ማለት ነው። أسوة حسنة መልካም የሆነ ያማረ አርአያ ፈለግ في رسول الله والله ملكتني عليه يهم لمن كان يرجو الله واليوم الآخر الله النايم يمጨረሻውን ቀን ለሚከጅል የአላህን ውዴታ ለሚፈልግ
የመጨረሻው ቀን ላይ መዳንን ለሚያስብ ይህ ነው ትክክለኛው መንገድ ታላቁ ሰበብ ረሱል ሰለላሁ ዐለይሂ ወሰለምን አርአያ ማድረግ የሳቸውን ፈለግ መከተል ወመን ዩጢዒላህ ወረሱለሁ ፈቀድ ፋዘ ፈውዘን ዐዚማ አላህና መልእክተኛውን የሚታዘዝ የሚከተል በእርግጥም ታላቅ የሆነን ድል አግኝቷል ከሚፈራው ድኖ የሚፈልገውን ነገር ተሰጥቷል ፈውዝ ማለት ያ ነው النجاة من المرهوب والفوز بالمطلوب ከሚፈሩት ነገር መዳን የሚፈልጉትን ነገር ማግኘት ይህም የሚረጋገጠው አላህና መልእክተኛውን በመታዘዝ ማለት ነው በፍርድ ወደሳቸው ፍርድ እንድንፋረድ ከዛም ከሳቸው ፍርድ ውሳኔ በልባችን ላይ አንዳችም ነገር እንዳይኖር እንዲሁ አላህ Subhanahu Wa Ta'ala ግልጽ በሆኑ አያቶች ያመላክታል قال سبحانه وتعالى فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا ባንዳች ጉዳይ ከተጨቃጨቃችሁ ያን ጉዳይ ወደ አላህና ወደ መልእክተኛው መልሱት ወደ አላህ ኪታብ ወደ መልእክተኛው በህይወት ይያሉ ወደ ሱናቸው ከሞቱ በኋላ ይህአጁም አላህ Subhanahu Wa Ta'ala خيرun واحسن تأويلا በላጭና የተሻለ መመለሻ ነው ለማንኛውም ኺላፍ የተሻለ የሆነ መፍትሄ በላጭ የሆነ መፍትሄ የአላህ ኪታብ የመልእክተኛው ሱና وقال سبحانه وتعالى فلا وربك لا يؤمنون حتى يحكموك فيما شجر بينهم فلا وربك بقيتا يهون الدنيا على الله سبحانه وتعالى براسية مالا لا يؤمنون أيمنون لا يستقيم إيمانهم ولا يصح ولا يكون كاملا كما ينبغي إلا إذا تحاكموا إلى كتاب الله وسنة رسوله صلى الله عليه وسلم فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما كذاب በልባቸው ላይ አንዳችም ነገር ላይኖር ላያገኙ ጭንቀት ጥበት አለመውደድ አለመቀበል በፈረድከው ፍርድ በወሰንከው ውሳኔ የአላህ ፍርድ የአላህ ውሳኔ የመልእክተኛው ፍርድ ከአላህ Subhanahu Wa Ta'ala ዘንድ የሆነው የመልእክተኛው ውሳኔ ከዛ ሐረጅ የሚባል ነገር ጥበት ጭንቀት የሚባል ነገር ላያገኙ ምክንያቱም የሰው ልጅ ነፍስ ወደ መጥፎ ነገር ዘንባይ ወደ ሐራም ነገር አጋዳይ የሆነችው አንድ ነገር ስለወደደችውና ስላልወደደችው ስለተቀበለችውና ስላልተቀበለችው የነገሩ እውነታ መለኪያ አይሆንም እነማ የአላህ ሁክም እሱ ነው ደስተኛ ሆኖ ሰላማዊ ሆኖ ሊቀበለው ሊወስደው የሚገባው ማለት ነው ይህም ያንን ያመላክተናል ثم لا يجد في أنفسهم حرجا مما قضيت ويسلموا تسليما وإذا جاءهم أمر من الأمن أو الخوف أذاعوا به ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم يا الله سبحانه وتعالى نذكرنا فإذا جاءهم أمر من الأمن أو الخوف أذاعوا به ولو ردوه إلى الرسول إلى أولي الأمر منهم لعلمه الذين يستنبطونه منهم عنداش ጉዳይ ሲመጣ ሲከሰት በእነሱ ከፍርሃት ወይንም ደግሞ ከሰላም በእነሱ መሃል ይበትሉታል ያሰራጩታል ይነዙታል ያን ጉዳይ ወደ አላህና ወደ መልእክተኛው ቢመልሱት ወደ መልእክተኛው እንዲሁም ደግሞ ከነሱ ወደ ዕውቀት ባለቤቶች ይመልሱት ለዓሊሙ الذين يستنبطونه ከነሱ አህካሞችን እስቲንባጥ አድርገው የሚያወጡት ያውቁት ነበር ይላል ሻሂዳችን ወደ መልእክተኛው አላህ Subhanahu Wa Ta'ala አሁንም ይመልሳል ይያመላክታል وقال سبحانه وتعالى وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيارة من أمرهم
አይገባም አይሆንም አለ አላህ Subhanahu Wa Ta'ala ለአማኞች ከወንድም ይሁን ከሴት አላህና መልእክተኛው አንድን ውሳኔ ፈርደን ከሰጡ አየኩነ ለሁሙል ኺያራ ሚን አምሪሂም ከዛ ውሳኔ ሌላ ምርጫ ሊኖራቸው ሌላ ነገር ሊፈልጉላ በላጭ የተሻለውን አግኝተዋልና ያንን ወደው ይቀበላሉ ናም ብዙ አዲላዎች አሉ በዚህ ዙሪያ ይሄ ለማመላከት ያህል ነው የኹጥባው መውዱዕ መነሻው ይህ ነው ማለትም መልእክተኛውን መከተል እሳቸውን ጎዳና መያዝ ከዛም ደግሞ የእሳቸውን መንገድ ከማንም በላይ ተረድተው ተገንዝበው ከማንም በላይ ሙሻሃዳ አድርገው ተገኝተው የያዙት ይዘውም ለቀጣዩ ትውልድ ያስተላለፉት በአያያዛቸውም የተመሰከረላቸው የጀነት የተባሉት የዚህ ኡማ ቀዳሚ አማኞች የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ሰሃቦች ከነሱም ቀጣይ የነበረው ክፍለ ዘመን ላይ የነበሩ ታላላቅ የዚህ ዲን መሪዎች ታላላቅ እስላም ሊቃውንቶች በቀጣዩም ክፍለ ዘመን ላይ የነበሩ ደጋግ የአላህ Subhanahu Wa Ta'ala ባሮች አሰለፉ ሷሊህ እነሱ ናቸው ቁርአንን ሐዲስን በእነሱ ግንዛቤ መገንዘብ በእነሱ አረዳድ መረዳት በእነሱ አያያዝ መያዝ ግድ ነው አላህ Subhanahu Wa Ta'ala በቁርአኑ ያስቀመጠው ግዴታ ናም የሰለፎችን መንገድ ስንል ወደ ሰለፎች ስንጠጋ ምንም አዲስ እንግዳ የሆነ ነገር የለውም ምን ማለት ነው የዚህ ኡማ ቀዳሚ አማኞች ከማንም በላይ ለረሱል ሰለላሁ ዐለይሂ ወሰለም የቀረቡ ወይንም ወደ ረሱል ሰለላሁ ዐለይሂ ወሰለም ዘመን የተጠጉ የዚህን ዲን መሪዎች በእነሱ አረዳድ በእነሱ ግንዛቤ ይህን እስልምና መያዝ ማለት ነው ዘመኑ በራቀ ቁጥር ቢድዓ انحراف ይበዛል ያባ በቀረበ ቁጥር ብዙ ኸይር ይረሳል ሸር ፈሳድ ይስፋፋል ይንሰራፋል ጃህል ይንሰራፋል ያኔ ሰዎች አላዋቂነትን ወይም ደግሞ ፈሳድ ሸርን እንደሚወደስ እንደሚፈለግ ነገር ይሽከራደሙበታል ነገራቶች ሁሉ በተገላቢጦሽ ይሆናሉ قبل الساعة سنوات خضاعة يخون فيها الأمين ويؤتمن فيها الخائن الرسول صلى الله عليه وسلم وينطق فيها الرويبضة قيل وما الرويبض يا رسول الله قال السفيه يتكلم في أمر العامة እንደዚሁ ስለ ቂያማ ምልክት ሲናገሩ ويكثر الحرج أي القتل ويرفع العلم ويكثر الجهل على واقعية بزر حديث عبد الله بن عمرو ላይ ግልጽ በሆነ መልኩ ተወስቷል ይህ ቂያማ በጣም እየተጠጋ ሲመጣ ከሚታዩ በጣም ከሚጎሉ ምልክቶች ውስጥ ነው በከፊል ግን ከዛ ዘመን በራቅን ቁጥር እየታየ ይመጣል إن الله لا يقبض العلم انتزاعا من صدور العلماء ولكن بقبض العلماء حتى إذا لم يبقى عالما اتخذ الناس رؤوسا جهلا فسئلوا فأفتوا بغير علم فضلوا وأضلوا ይህ ከየውም القيامة ምልክቶች ውስጥ ነው በራቀ ቁጥር ዘመን ጅህልና እየበዛ ይሄዳል ፈሳድ ሸር ፊትና እየበዛ ይሄዳል ወደዛ ዘመን መጠጋት የዛን ዘመን ሰዎችን ምርጦቹን አርአያ አድርጎ መያዝ የነሱን መንገድ አጥብቆ መያዝ ለዚህ ሆነው የታዘዝንበት ግድ የተደረገበት አላህ Subhanahu Wa Ta'ala በቁርአን ውስጥ ግልጽ በሆነ መልኩ ያስቀመጣልን قال سبحانه وتعالى والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه أين الشاهد من هذه الآية أين الشاهد عندك سين نعم طيب سورة النساء شاهدوا يتقارنا الله شاهدوا طيب يزيد رضي الله عنهم ورضوا عنه طيب ليلى مكي
السابقون الأولون من المهاجرين والأنصار النسل بمكان تكتب. طيب خليفة والذين اتبعوهم بإحسان እነዛ ቀዳሚዎች ተወሱ ሙሃጅሮች አንሳሮች ከዛ እነሱንም በመልካም የተከተሉ ምን ማለት ነው ጀነትን ለማግኘት እነሱን መከተል ምንድነው ግድ ነው ዋጅብ ነው ማለት ነው የሰለፎችን መንገድ መከተል ሰለፍ ማለት በሉጋ ደረጃ ቀደምት ማለት ነው ማንኛውም የቀደመ አካል ካንተ በፊት ያለ አካል በሸርም ይሁን በኸይር ምን ይባላል ሰለፍ ይባላል ለክ አላህ Subhanahu Wa Ta'ala ስለ ፊርዓውንና ስለ ህዝቦቹ እንዳለው ካጠፋቸው ያንን ከባድ የሆነ ቅጣት ካወረደባቸው በኋላ فلما اسفونا انتقمنا منهم فاغرقناهم اجمعين فجعلناهم سلفا ومثلا للآخرين አደረግናቸው ተምሳሌት መመከሪያ ከነሱ በኋላ ለሚመጡት ስለዚህ እነሱ ለነሱ ምንድናቸው ሰለፎች ናቸው በምንድነው ሰለፍ የሆኑት በምን በተቀጡት ቅጣት ቀድመው ተቀጥተዋል ቀድመው አላህ Subhanahu Wa Ta'ala ቁጣውን አወርዶባቸዋል ስለዚህ ከነሱ በኋላ ለሚመጡት ምንድናቸው መመከሪያ ናቸው ሰለፍ የሚለው ቃል ቀደምት ማለት ነው ለማለት ነው طيب رسول صلى الله عليه وسلم لفاطمة رضي الله عنها እንዳሏት فنعم السلف انا لك ምንኛ ያማርኩ ቀደምት ነኝ እኔ ላንቺ ከቤተሰባቸው ቀድማ የተከተለቻቸው እሷ ነች በሞት ረሱል ሰለላሁ ዐለይሂ ወሰለም ይህንንም ረሱል ሰለላሁ ዐለይሂ ወሰለም ነግረዋታል فانت اول اهل لحوقا بي فنعم السلف انا لك الشاهد እነዚህ ሷሊሆቹ የጀነት የተባሉት በኢማናቸው የተመሰከረላቸው ምንድናቸው السلف الصالح መልካም ደጋግ የሆኑ ቀደምቶች ሰለፊ ሲል አንድ ሰው ወዴት እንቲሳብ ያደረገ ነው ወደ እነዚህ ሰዎች መንገድ እንቲሳብ ያደረገ ነው ማለት ነው ለዛ ነው ዑለማዎች ምን ያሉት ሼኹል ኢስላም ኢብኑ ተይሚያ ብዙ ነቁራቶች አሉት ከሱ በፊት አይማዎች አይመት ሱና ከኢማም አህመድ وغيره من ائمه السنه ولا عار على من اظهر مذهب السلف وانتمى اليه واعتزى اليه بل يجب قبول ذلك منه باتفاق ائمه السنه ولا عار من نور يلون وده سلفوش መንገድ መጠጋት በአላህ በቁርአኑ የጀነት ያላችሁ ሰዎች ወደ እነሱ መጠጋት ማለት ነው ወደ እነሱ መንገድ መጠጋት ማለት ነው እስልምናችን እነሱ በያዙት መልኩ እንይዛለን እነሱን እንከተላለን ማለት ነው ሌላ ነገር የለውም ምንም ነውር የለውም ይላል በእንደው ምን ይላል ያንን ነገር ከዛ አካል መቀበል ግድ ይሆናል ምክንያቱም የሰለፎች መንገድ የተስማሙበት አንድ የሆኑበት ሐቅ እንጂ ሌላ ነገር ስለማይሆን ማለት ነው ያንን አልቀበልም ማለት ሐቅን አልቀበልም ማለት ነው አንድ ሰው ወደ ሰለፎች መጠጋቱን እኔ እነሱ ተከታይ ነኝ ማለቱን ለነሱ መንገድ የሰጠውን ቦታ እንዲጠል ወይም ደግሞ ይህንን ነገር አታድርግ አይሆንም ብሎ ማለት የያዙትን ሐቅ አትከተል ቃልም ለማለት ነው ይሄ ደግሞ ምንድነው ባጢል ነው ምክንያቱም ሰለፎች የተስማሙበት መንገድ ምን እንጂ አይሆንም ሐቅ እንጂ አይሆንም قال الله سبحانه وتعالى ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوليه ما تولى ونصله جهنم وساءت مصيره የሚቃረን የመልከኛው መንገድ ሐቅ እውነታ ግልጽ ከተደረገለት በኋላ ويتبع غير سبيل المؤمنين ከሙእሚኖች መንገድ ውጪ ሌላን የሚከተል ቀዳሚ አማኞችን ለማናቸው ይዚሁማ እንደምን الجواب በዚህ አያ መጀመሪያ የሚገቡት ከዚህ ኡማ የቶቹ ናቸው እንደቀበለ الصحابه احسنتهم صدر هذه الامه የዚህ ኡማ صدر ከዛስ በመቀጠል عبد العزيز ታቢዒዎች ከዛስ በኋላ عندك يوسف اتباع التابعين اهل القرون المفضله በላጭ ሆኑ ክፍለ ዘመን ላይ የነበሩት ሰዎች ተውልዶች
خير القرون قرني ثم الذين يلونهم ثم الذين يلونهم على الرسول صلى الله عليه وسلم بلاته كفل زمن ያለው በት ነው ከዛም ቀጥሎ ያለው 300 ክፍለ ዘመን ማለት የዚህ ኡማ ቀዳሚ አማኞች አላህ Subhanahu Wa Ta'ala የተናገረው ንግግር ላይ በቀዳሚነት የሚገቡ ናቸው ምን የሚለው ويتبع غير سبيل المؤمنين ከሙእሚኖች መንገድ ውጪ የሚከተል ይህ ቀይድ ለምን አስፈለገ ይበቃ ነበርኩ ومن يشاقق الرسول من بعد ما تبين له الهدى መልእክተኛውን የሚቃረን ሐቅ ከተገለጸለት በኋላ የሰለፎችን መንገድ መከተል የአማኞችን መንገድ መያዝ እነሱን አርአያ ማድረግ የማያስፈልግ ነገር ቢሆን ኖሮ ወደ እነሱ መንገድ መጠጋት የነሱን ግንዛቤና አረዳድ መውሰድ በምን ይበቃ ነበር ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين የሚል አያስፈልግም ነበር ማለት ነው ከሙእሚኖች መንገድ ውጪ ሌላን የሚከተል ምክንያቱም ምን ስለተባለ ከመልእክተኛው መንገድ ውጪ ሌላን የሚከተል ወይ መልእክተኛውን የሚቃረን ነገር ግን ይህ ቀይድ ሙሂም ስለሆነ አሳሳቢ ስለሆነ ጌታችን አውስቶታል አላህ Subhanahu Wa Ta'ala በቁርአን ተጠቅሶታል የመልእክተኛውን መንገድ መከተልን ግድ ሲያደርግ ያንን መቃረንን ሲያስጠነቅቅ እንዲሁም የምእመናኖችን መንገድ መከተል እንዳለበት ከመእመናኖች መንገድ መቃረን ያለውን አደጋ ማስቀምጧል ከመእመናኖች ደግሞ በመጀመሪያው ደረጃ ላይ የሚቀመጡት صدر هذه الامه هم صحابه رسول الله صلى الله عليه وسلم ثم الذين يلونهم ثم الذين يلونهم رسول صلى الله عليه وسلم سلام سكروا لذاك الزمان معلوم ويتبع غير سبيل المؤمنين نوليه ما تولى ونصله جهنم وساءت مصيرا اما ስለ ሰሃቦች ቁርአን ውስጥ እጅግ በጣም ብዙ ቦታ ላይ ተወስተዋል የተሰጣቸው ምስክርነት በጀነት በኢማናቸው እውነተኝነት ኡላኢከ ሁሙስ ሳዲቁን የተባሉ እውነተኞች ናቸው በኢማናቸው እውነተኞች ማለት በኢባዳቸው አውሳፍ እየተገለጹ ሙሐመዱር ረሱሉላህ والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من ربهم ورضوانا سيماهم في وجوههم من أثر السجود ذلك مثلهم في التوراة ومثلهم في الإنجيل توراة إنجيل لا تتكسر كزرع أخرج شطعه فآزره فاستغلظ فاستوى على سوقه يعجب الزراع ليغيظ بهم الكفار وعد الله الذين آمنوا وعملوا الصالحات منهم مغفرة وأجرا عظيما ታላቅ ይሆነን እንደ አላህ ቃል ገብቶላቸዋል ያሳለፍናት አያ ላይ እንደተወሰው ሳቢቁን الاولون የምትለው ላይ للفقراء المهاجرين الذين اخرجوا من ديارهم واموالهم يبتغون فضلا من الله ورضوانه وينصرون الله ورسوله اولئك هم الصادقون ونتنج والذين تبوأوا الدار والإيمان من قبلهم يحبون من هاجر إليهم ولا يجدون في صدورهم حاجة مما أوتوا ويؤثرون على أنفسهم ولو كان بهم خصاصة ومن يوق شح نفسه فأولئك هم المفلحون وصفنا ولا النص لقد رضي الله عن المؤمنين إذ يبايعونك تحت الشجرة فعلم ما في قلوبهم فأنزل السكينة عليهم وأثابهم فتحا قريبا إهم قالت أشعرنا الله سبحانه وتعالى يصاجب رسول صلى الله عليه وسلم በተለያዩ ሐዲሶቻቸው እንደዚሁ ገልጸዋቸዋል የዚህ ኡማ ምርጥ ሰዎች ለመሆናቸው ምስክርነት ማለት ነው ስለዚህ ወደ እነሱ መንገድ መጠጋት እነሱን መከተል እነሱን አርአያ ማድረግ ምንም አይነት ነውር የለውም ምንም አይነት እንግዳነት የለውም ሰዎች በጥመት እጅግ በጣም ርቀው ስለሄዱ ሰዎች የቀደምቶችን መንገድ ስለረሱና ስለዘነጉ ጀህና ስለተስፋፋ ቢዳ خرافات ስለተንሰራፋ ወደ ሰለፎች መንገድ መጠጋት ወደ ሰሃቦች መንገድ መጠጋት የነሱን መንገድ አጥብቆ መያዝን እንግዳ አድርገው ያዩታል እንደ አዲስ ነገር ይወስዱታል ምንም አዲስ ነገር እንግድነት የለውም ይልቁኑ አላህ በቁርአኑ የገለጸው መልእክተኛው በሱናቸው ያስቀመጡት እውነታ ነው መልካም ደጋግ የሆኑ ቀደምቶችን መከተል ግዴታም ጭምር ነው አጠር ባለ መልኩ የኹጥባው መውዱዕ ይህንን ይመስል ነበር በማብራት ምክንያት ለማንበብ ከምንቸገር እዛ ነው ጀዛኩሙላሁ ኸይራን ባረከላሁ ፊኩም ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ